ሰላም ጋይስ እንዴት ናችሁ? ዲጄ ስቴቮን ዘስዋክ ነኝ። በሌላ ቪዲዮ በድጋሚ ተመልሻለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ከዚህ በፊት በሰራሁላችሁ ቪዲዮ በጣም ብዙ ሀሳቦችን አንስተን ስንማማር ቆይተናል። አንድ ዲጄነት ለመጀመር ምን ያስፈልጉታል፣ እንዲሁም ሶፍትዌሮችን ከየት ዳውንሎድ ያደርጋል፣ እንዴት ዳውንሎድ ያደርጋል፣ እንዴት ኢንስታል ይደረጋል የሚሉትን ነገሮች በስፋት አይተናል። ያንን ቪዲዮ ያላያችሁ ሰዎች እየገባችሁ ማየትና መማር ትችላላችሁ። በዛሬ ቪዲዮ ኢንስታል ያደረግነውን ሶፍትዌር እንዴት መጠቀም እንችላለን፣ ኢንተርፌሱ ምን ይመስላል፣ በውስጡ ያሉትን ዋና ዋና ነገሮችን በስፋት የምናይ ይሆናል። ተከታተሉ። እሺ ሶፍትዌር ኢንተርፌሳችን ይህንን ይመስላል። ለእናንተ ቤዚክ እና አስፈላጊ ነው የሚለውን በዋና ዋና ነገሮችን የማሳያችሁ ይሆናል። በዋናነት እዚች ጋር ፕሌይ ፖዛችን አለች። አንድ ሙዚቃ የምናስጀምርበትና የምናቆምበት በተናችን ነው። እዚህ ጋር ሲንክ በተን አለች የምታዩት። ሲንክ በተን ማለት ሁለቱም ዴኮች እየተጫወቱ ባሉበት ጊዜ አንድ ጊዜ ሲንክ ስናደርገው ወይም ደግሞ አንድ ጊዜ ክሊክ በምናደርግበት ሰዓት ሁለቱም ሙዚቃዎች አውቶማቲካሊ እኩል ያደርግልናል ማለት ነው። ይህ ሲንክ በተን የሚጠቅመው ለሱ ነው። እዚህ ጋር ኪው የምትላለች እቺ ኪዋችን ሙዚቃን የምናቆምበት እንዲሁም ደግሞ ከምንፈልግበት ፓርት የምናስጀምርበትና ምልክት የምንይዝበት ቦታ ናት፣ በተናችን ናት ማለት ነው። እዚህ ጋር ከዚህ ጋር ተመሳሳይ የሆነ ሆትኪ የሚል የተለያዩ ፓዶች አሉ። እዚህ ጋር 8ቱም ፓዶች ከተለያዩ ቦታ ሙዚቃን ማስጀመር ስንፈልግ ምልክት የምናደርግበትና የምናስጀምርበት በተኖቻችን ናቸው ማለት ነው። እዚህ ጋር እንደምታዩት ሉፕ አለ። ይሄ ሉፕ ይባላል። አንድ ሙዚቃ ብዙ እንዳይሄድብን አስረን የምናቆይበት እንዲሁም ደግሞ የተለያዩ ሚክሶችን መስራት በምንፈልግበት ሰዓት ኢንትሮን በመያዝ ወይም ደግሞ ድራም ፓርቱን በመያዝ የተለያዩ ላይቭ ሚክሶችን መስራትና ማጫወት የምንችልበት ነው። በሂደት አሳያችኋለሁ። ብዙ ጥቅሞች አሉት ማለት ነው። እዚች ጋር የተለያዩ ኢፌክቶች አሉ። እነዚህን ኢፌክቶች እዚች ጋር በመጨመርና በመቀነስ እዚህ ውስጥ አሉ። ያውላችሁ ትመርጣላችሁ። በጣም ብዙ ኢፌክቶች ናቸው ያሉት። በሂደት ሁሉንም መሞከር ትችላላችሁ። እዚህ ጋር የኢፌክቱን መጠን መጨመርና መቀነስ ትችላላችሁ። እንደዛ እያደረጋችሁ መጠቀም ትችላላችሁ። ኢፌክቶች ናቸው፣ የተለያዩ ኢፌክቶች ናቸው እዚች ጋር። እዚህ ጋርም ሌላ ኢፌክት አለ። እዚች ጋር አካፔላዎችን የምናወጣበት ቮካል፣ ኢንስትሩመንት፣ ቤዝ፣ ድራሙን የምንለይበት ሌላ ኢፌክት አለን። ስቲምስ ይባላል። እነዚህ እንዳለ እንደምታዩቸው ኪክ አለ፣ ሃይሃት አለ፣ ኢንስትሩመንት፣ ቤዝ፣ አካፔላ አለ ለብቻው፣ ድምጽ፣ ቮካሉ ምናምን የምንለያይበት በተኖቻችን ናቸው ማለት ነው። እዚህ ጋር ስንመጣ ፒች አለ። ይህ የሚጠቅመን አንድን ሙዚቃ ሬንጁን ወይም ደግሞ የሙዚቃውን ፍጥነት ከፍና ዝቅ የምናደርግበት በተናችን ነው ማለት ነው። እንደዚህ በምንጎትትበት ሰዓት ሙዚቃው እየተጎተተ ቀዝቀዝ እያለ ይመጣል። ወደዚህ ደግሞ በምናፈጥንበት ሰዓት በጣም እየፈጠነ ይመጣል ማለት ነው ሙዚቃው። እዚች ጋር ደግሞ ሲሆን ሴንተር ይሆናል። ትክክለኛው እንደዛ ነው። እዚህ ጋር የምታያቸው በተኖች እነዚህ ቮሊዩም ፌደር ይባላሉ። ቮሊዩም ፌደራችን የዚህኛውን ሙዚቃ ወይም ደግሞ የዚህኛውን ዴክ ድምጽ የሚቆጣጠርልን የሚጨምርና የሚቀንስልን ፌደራችን ነው። እዚህ ጋር ያለው ደግሞ እዚህኛው ዴክ ላይ ያለውን ድምጽ የሚቆጣጠርልን ነው ማለት ነው። እዚህ ጋር ደግሞ ክሮስ ፌደር የምትባላለች። እቺ ክሮስ ፌደር ብዙ ጊዜ መሀል ላይ ነው የምትሆነው። የዚህኛው ዴክ የቀኙ ዴክ ብዙ ጊዜ የሚጫወት ከሆነ ይሄኛው ፌደር ወደ ቀኝ ነው የሚሆነው። የግራው ዴክ የሚጫወት ከሆነ ደግሞ ፌደሯ ወደ ግራ ትሆናለች ማለት ነው። ሁለቱም እየተጫወተ ከሆነ ደግሞ መሀል ላይ ይሆናል ማለት ነው። መሀል ላይ በሚሆንበት ሰዓት የሁለቱም ዴኮች ድምጽ እኩል ይሰማል ማለት ነው። ክሮስ ፌደር የሚጠቅመው ለዚህ ነው። እዚች ጋር ደግሞ ኢኪው አለ ወይም ደግሞ ሙዚቃዎቻችንን የምንቆጣጠርበት ነው፣ የድምጽ ኳሊቲያቸውን። አንዳንድ ሙዚቃዎች ድምጻቸው የታፈነ ሊሆን ይችላል ወይም በጣም የሚጮህ ሊሆን ይችላል። እሱን የምንቆጣጠርባቸው በተኖች ናቸው። እዚህ ጋር ፊልተር የምትላለች፣ እሷ ደግሞ ኢፌክት ናት። እዚች ጋር በመግባት የተለያዩ ኢፌክቶች አሉ ለትራንዚሽን። ይሄንን ሙሉ በሙሉ ወደዚህ እያዞርንና ወደዚህ እያዞርን የተለያዩ ትራንዚሽኖችን የምናደርግበት በተናችን ነው ማለት ነው። በዚህ ጋርም ልክ እንደዛው የቀኝ ዴካችን ጋር አለ ማለት ነው። እነዚህ ሄድሴት በምንጠቀምበት ሰዓት ጠቃሚ የሆኑ ነገሮች ናቸው። ስለዚህ
ከኤርፎን በምንጠቀምበት ሰዓት አሳያችኋለሁ። እዚች ጋር ሰርች የምናደርግበት የተለያዩ ሙዚቃዎችን አንድ ጊዜ እዚህ ጋር ከተጫወተ ኦልሬዲ አናላይዝ ሆኗል ማለት ነው። አናላይዝ ከሆነ በኋላ አንድ ሙዚቃ አንድ ጊዜ ከተጫወተ በኋላ እዚች ጋር ሰርች በማድረግ ሙዚቃውን እናገኛለን ማለት ነው። ይሄ ላይብራሪያችን ነው። ሰርች በምናደርግበት ሰዓት እዚህ ላይብራሪያችን ላይ ሙዚቃውን ያመጣልናል ማለት ነው። እዚህ ጋር ደግሞ የምታዩት ባዶ ቦታ የተለያዩ ፎልደሮችን ክሬት የምናደርግበት የተለያዩ ሙዚቃዎችን በፎልደር አማካኝነት የምናስቀምጥበት ባዶ ቦታ ነው። እዚህ ጋር የምታዩት ሳይድ ሊስት የተለያዩ ሙዚቃዎችን ወደዚህ በመደርደርና በማስገባት ከዚህ እየወሰድን ድራግ እያደረግን ሙዚቃዎችን ማጫወት የምንችልበት ሳይድ ሊስታችን ነው። እዚህ ጋር ሳምፕለር የምትል በተን አለች። ሳምፕለራችን ደግሞ እዚህ ጋር የተለያዩ ድምጾችን በማስገባት ሙዚቃዎችን በምናጫወትበት ጊዜ ሞቅ እንዲሉልን እና የተለያዩ ኢፌክቶችን የምንጠቀምበት እያንዳንዱን ፓርቶች አሳያችኋለሁ። እንዴት ማስገባት እንዳለብን አሳያችኋለሁ ሳምፕለሮችን ማለት ነው። እዚህ ጋር አውቶሚክስ የምትባላለች። አውቶሚክስ ደግሞ የተለያዩ ሙዚቃዎችን እዚህ ጋር በመደርደር እናንተ የሆነ ቦታ ተነስታችሁ መሄድ ብትፈልጉ እንኳን ሙዚቃውን አውቶማቲካሊ እንዲያጫውትልን የምናደርግበት ነው ማለት ነው። እዚህ ጋር ሙዚቃዎችን ከደረደርን በኋላ እዚች ጋር የምታዩትን አንድ ጊዜ ክሊክ በምናደርግበት ሰዓት ሙዚቃዎችን አውቶማቲካሊ ራሱ ያጫውትልናል። እየቀጣጠለ ያጫውትልናል ማለት ነው። ይህንን ይመስላል በዋናነት ኢንተርፌሳችን። ቤዚክ የሚባሉ ነገሮችን እነዚህን እየያዘ ነው። በቀጣይ ሙዚቃዎችን እንዴት አስገብተን እናጫውታለን፣ እንዴት ቢታቸውን ማች ማድረግ እንችላለን፣ ቢፒኤም ማለት ምን ማለት ነው የሚሉትን በስፋት የማሳያችሁ ይሆናል። ከዚህ በኋላ ኦልሬዲ ፕራክቲስ እንጀምራለን። በምንጀምርበት ሰዓት ሁላችሁም ለ20 እና ለ30 ደቂቃ ሁልጊዜ በቤታችሁ ውስጥ ማጫወት እና መለማመድ መቻል አለባችሁ ማለት ነው። ዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እመለሳለሁ። መልካም ጊዜ